ወደዛ መንገድ በፍጹም መታጠፍ አልነበረብኝም። እንድታጠፍ የሚያመለክት ምንም አይነት ምልክት አልነበረም። ኢቭን መንገዱ ከጂፒኤስ እንኳን የለም። ቢሆንም ግን ሁሌ የሚሄድበት አይነት ስሜት እየተሰማኝ ነበር ወደዛ የታጠፍኩት። ከሁለት ወር በፊት ነው። ጓደኞችን ሰላም ለማለት አዲስ አበባ ቆይቼ ወደ ክፍለ ሀገር እየተመለስኩ ነበር። ከምሽቱ 2 ሰዓት ብሏል። መንገዱ ጭር ያለ ነው። ምንም አይነት መኪና የሚመጣም ሆነ የሚሄድ የለም። የተወሰነ ደቂቃ ከነዳው በኋላ መታጠፊያ መንገድ አየሁ። ሁሌ የሚሄድበት የማውቀው አይነት ስሜት እየተሰማኝ ነበር ወደዛ የታጠፍኩት። መንገዱ ትንሽ የማስፈራት ባህል አለው። ጥቋቁር ረጃጅም ዛፎች መንገዱን በሁለቱም በኩል ወጥቷል። ጭጋጉ በዝቅታ እየተንከባለለ መሬቱን ከኔ መደበቅ የፈለገ ይመስል ከፊት ከፊት ይሮጣል። ከዛም ቀስ እያለ ወደ ላይ የተነሳ ከፊት ለፊት ያለውን ነገር ሁሉ እስኪያደበዝዝ ድረስ ተስፋፋ። ያን ጊዜውኑ መመለስ ነበረብኝ፣ ግን አልተመለስኩም። መንዳቴን ቀጠልኩ። ራዲዮ መቆራረጥ ጀመረ። ከዛም ድምጽ ይሰማ ጀመር። ዜና ወይም ሙዚቃ አልነበረም። የሆነ የሹክሹክታ ድምጽ አንዱ በሌላው ላይ የተደራረበ። ላጠፋው እጄን በዘረጋ ማጥፊያ ቁልፉን አጣሁት። አይኔን ከመንገዱ መንቀል አልፈለኩም ነበር፣ ግን ሬዲዮን ማጥፋት ስለነበረብኝ ራሴን እንደምን ማሳምኜ ቁልፉን ለማየት ዝቅ ብዬ ቀና ስል ከመንገዱ መሃል የሆነ ሰው ቆሟል። ፍሬኑን በኃይል ረገጥኩት። መኪናው እርጥብ በሆነ አስፋልት ላይ ጥቂት ሜትሮችን ተንሸራቶ ቆመ። እሱ ግን አልተንቀሳቀሰም። ዝም ብሎ እዛው ቆሟል። ረጅም ቀጭን ነው። ራሱን እንደመዘቀዘቅ አድርጎ ወደ እኔ ዞሮ ቆሟል። በጭጋጉ ምክንያት ፊቱን በግልጽ ማየት አልቻልኩም፣ ግን ስለሱ የሆነ የማይመች ስሜት ይሰማኝ ነበር። አደገኛ መሆኑ አይደለም፣ ከዛ ይባስ እንጂ። የመኪናዬን መብራት አበራሁበት። ምንም አይነት ምላሽ የለም። የመኪናዬን መስኮት በጥቂቱ ዝቅ አድርጌ ሄይ ደህና ነህ አልኩት። ዝምታ። ከዚያም ቀስ እያለ ወደ ኋላ ፈገፈገ። ከመንገዱ ወጥቶ ወደ ዛፎቹ መካከል ገብቶ ጠፋ። ለጥቂት ደቂቃዎች እዚያው ተቀመጥኩ። ልቤ ከሚገባው በላይ እየመታ ነበር። ሰው ነው አልኩት ለራሴ። ምናልባት መንገድ ጠፍቶት ይሆናል፣ ግን በፍጹም ሊዋጥልኝ አልቻለም። በመስታወት ወደ ኋላ ተመለከትኩ። ከኋላዬ ምንም የለም፣ ጭጋግ ብቻ። ወደፊት መንዳቴን ቀጠልኩ። ጭጋጉ ከበፊቱ እጅግ እየወፈረ መጣ። ዛፎቹም ከበፊቱ አሁን ወደ መንገዱ የቀረቡ ይመስላሉ። ራዲዮ በራሱ ተከፈተ። በደንብ ጥርት ያለ ድምፅ ተሰማኝ። የራሴ ድምፅ፣ መኪናውን እንዳታቆም። መላ አካላቴ ሲደነዝዝ ታወቀኝ። ድምፁ ድጋሚ ተሰማ። በዚህ ጊዜ ከፍተኛ ንዴት የተጨመረበት ይመስላል። ከዛም ራዲዮ ተቋረጠ። መሪውን አጥብቄ ያዝኩት። እጆቼ ይንቀጠቀጡ ነበር። መንዳቴን ቀጠልኩ። ከተወሰኑ ደቂቃዎች በኋላ ያንኑ ሰውዬ ድጋሚ አየሁት። ያንኑ ልብስ፣ ያንኑ አቋቋም፣ በትክክል በነበረበት ቦታ። ትንፋሼ ሲቆራረጥ ታወቀኝ። ይህ ሊሆን አይችልም። ወደ ኋላ አልተመለስኩም። ምንም አይነት መጣጠፊያ አልታጠፍኩም። ካለፉት በኋላ ይህ ቀጥ ያለ መንገድ ነበር። ፍጥነቴን ቀነስኩ። ወደሱ እየቀረብኩ ሲሄድ የመኪናው መብራት ፊቱ ላይ አረፈ። ባያርፍ ይሻል ነበር። ሙሉ በሙሉ ፊት አይባልም። አይኖቹ በጣም ተራርቀዋል። አፉ በጣም ተለጥጧል። ቆዳው በጣም ተሸብሽቧል። ጋዙን ረቀጥኩት። እሱን አልፌው ተፈተለኩ። የተወሰነ እንደነዳሁ ከጀርባ ወንበር ድምፅ ሰማሁ። ተረጋግተህ ንዳ። ሰውነቴ በላብ ሲጠመቅ ታወቀኝ። ዞሬ ለማየት ድፍረቱን አጣሁ። በመስታወት ተመለከትኩት። ከኋላ ወንበር ተቀምጧል። ልክ በኔ ስትሬት። ፍሬኑን በኃይል ረገጥኩት። መኪናው ቀጥ ብሎ ቆመ። ወደ ኋላ ዞርኩ። ባዶ ነው። ምንም የለም። ከመኪናው ተስፈንጥሬ ወጣሁ። ውጭ ያለው ጭጋግ አሁን በጣም በዝቷል። ከኋላ የእግር ኮቴ ሰማሁ፣ ወደ እኔ እየቀረበ የሚመጣ። ወደ መኪናዬ ሩጬ ገባሁ። በሮቹን ቆለፍኩና ጋዙን መጨረሻ ድረስ ረገጥኩት። በፍጥነት ነዳሁት። በስተመጨረሻ ጭጋጉ እየቀነሰ ዛፎቹም እየራቁ ሄዱ። ከተወሰኑ ደቂቃዎች በኋላ ዋናው መንገድ አገኘሁት። መብራቶች፣ ሌሎች መኪኖች፣ የተለመደው ዓለም። ከእፎይታ የተነሳ ላለቅስ ምንም አልቀረኝም ነበር። ቤቴ ስደርስ መኪናውን ወዲያውኑ እንኳን አላጠፋሁትም። እየተንቀጠቀጥኩ ዝም ብዬ እዛው ተቀመጥኩ። ሁሉም ነገር እንደተጠናቀቀ ራሴን ለማሳመን ሞከርኩ፣ ግን ሰውነቴ መንቀጥቀጡን ሊያቆም አልቻለም።